አንገቴ ላይ አላሰርኩትም ይሄንን ወርቅ ማለት ነው። ስለዚህ እኔ አያስፈልገኝም እያልኳት ነው። በግድ ደግሞ መቼም ስጦታ ሰኘው አይደል ሩታ። ስለዚህ በስጦታ ተቀበይኝና እንጂ አንድም ቀን አስቤ አላውቅም። ምን አይነት ነገር ነው ማለት በጣም እውነት አካባጅ ሆናል። ኦቨር ማለት ነው። የማትፈልጊው ከሆነ ጥሏለሁኝ ብትጥሉ አይሻልም? ከዚህ ሁሉ ደግሞ ማለት አክብሬ ስለሰጥሽኝ ነው እኔ አክብሬ ተቀበልኩሽ። ስለዚህ ትናንትና በጣም ስለተጫንሽኝ ነው፣ በቃ ወረደ ስለተጫንሽኝ ነው። እኔ ደግሞ የማልፈልገውን ነገር አልፈልግም ነው እንዴ በግዳጅ እንትን የሚለኝ የለም አይደለ? ስለዚህ በቃ አልፈልግም ማለት አሁን አንተ አሁን አክብረህ ምናምን ቢሆን ኖሮ ነው አይ እዛም ትችላላችሁ። የጠራሁሽ ለዚህ ጉዳይ ነበረ። ሲጀመር እኔ ሳንቀበለው እንዲደቅ እንደዛ ከሆነ ምክንያቱም መቀበል የለበሽም ይሄንን ሀብል እንደዚህ አይነት ስንት አይነት ሰው አለ ሀብሉ ተቀበለኝና የሰው ልጅ እንዴት ይህን የመሰለ ሀብል እንዴት የሰው ልጅ እንዴት አልቀበልም ይላል። ስማ አንተ ነውር አታውቅም እንደ ኧረ ና አንተ ይሄ ጋሼ ቢሰባ ራሱ በቤታችን የሌለ ነገር ነው የሚለው ና እና እንዴት እንደሚያምርበን ሞክረዋ መጀመሪያ ና ወንድሜ እኔ ሲያምርበት እያልኩ እኮ ነው። እኔ አልፈለግም እያልኩ እኮ ነው። ኤፍሬም ለምን የምትታገል? እኔ ደግሞ ትቻችሁ ከመሄድ በቃ ሂዱልኝ በቃ እንዲያምርበት አልፈልግም እንዴ እኔ አልፈልግም። ኤፍሬም እኮ አንዴ ማድረግ አልፈልግም። ወይ አንዴ ሞክረው። ምንድነው ሞክረው እንዴ? ይመረባ እሺ መጀመሪያ ታገለኝ በቃ ምንም እኮ የሚያታግል ነገር የለውም። ከምትታገለው አንተ ፈልገው ነው የሰጠችህ እኮ ለእሱ አድርግልኝ። እሺ ና ከምትታገለኝ አንዴ አድርገው እንየው። አልፈልግም አትየው በቃ እኔ አልፈልግም ካልኩኝ በግድ የምትታገለው ለምን እንየው? ውበቱን እንየው። ካላማረን ተወጣዋለህ። ኤፍሬም ትሰማኛለህ? እኔ ስለሚያምር ስለማያምር እኔ አላመንኩበትም። በቃ ካላመንኩበት ደግሞ ማድረግ አልፈልግም። እሺ አንዴ አድርገህ ነው እንየው። አልፈልግም ተወልቀዋለህ። ከዛ እኮ እኔ አልፈልግም። በቃ ማውለቅም ማጥለቅም ምንም ነገር አልፈልግም። ለምን ነው የምትታገለኝ? ችግር አለው ኤፍሬም በቃ ሰማኛለህ። ከዚህ በላይ እኔ ካንተ ጋር መከራከር አልፈልግም። በቃ የሰው ልጅ ሀብል ተሰጥቶት አላደርግም ሲል አንተም ብቻ ላይ እኮ ከመበጣጥሰው ወይ ከመጠላው ኤፍሬም ለበስ ነው አታከብርም። ከማክበር ካለማክበር ጋር ይገናኝ። እኔ እያወራሁ ያለሁት ነገር በደንብ ይገናኛል። ምንም አይገናኝም። በደንብ ይገናኛሉ ናቸው። ሩታ እኔ በግድ ልታደርግልኝ ነው? በግድ አይደለም። ይሄ እኮ በግድ ነው እንትን እያልክ ያለው እንዲያማር እንዳንተ ጤነኛ አይደለም። ነገሮችን ማካበድ ላይ በጣም ጎበዝ ሆናል። እኔ ላድርግልሽ በአንቺ አንዳል ስጀምር እኔ ነኝ ጥፋት ሌላ ነገር ያለ እያስመሰላችሁት ነው ነገሩ። ስለዚህ አልፈልግም እኮ አልፈልግም ካልኩ አልፈልግም ነው በቃ ላድርግልና ተወርቋል ነው በቃ ይኸው በቃ አልፈልግም እያልኩሽ ነው አይደል? ኧረ አብራ ምን አይነት ሆነ ነው?